የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓለ ስቅለቱ በዓለ ትንሣኤውን ስናከብር መነሻ አለው፣ መድረሻ አለው። መነሻው ሰው ነው። ለመበላይክሙ እንትኮ በለሰ ሞተ ትሞቱ፣ እችን ዕፀ በለስ ብትበሉ የሞት ሞት ትሞታላችሁ ብሎ ኦሪት ዘፍጥረት ምዕራፍ 2 ላይ እንደተጻፈው አዳምና ሔዋን ምግብ የሚሆነውን ብሉ ብሏቸዋል፣ ፈቅዷል። ሁለተኛውን ዕፀ በለስ አትብሉ ብሏቸዋል። እነሱም 7 ዓመት ሲጠብቁ ቆይተው በ7ኛው ዓመት ሰይጣን ብትበሉ አምላክ ትሆናላችሁ ብሎ ዕፀ በለስ እንዲበሉ አደረጋቸው። ዕፀ በለስን በመብላታቸው እንኳን አምላክ ሊሆኑ የተሰጣቸውን ልብሰ ብርሃን ክብራቸውን አጡ። አዳም ከገነት ወጣ፣ ወደ ምድረ ፋይድ ወረደ፣ ተሰቃየ፣ አዘነ፣ አለቀሰ። 40 ቀን ሱባኤ ገቡ አዳምና ሔዋን። እግዚአብሔር ንዋቸውን ጸሎታቸውን ሰምቶ ንስሐቸውን ተቀብሎ ቃል ገባላቸው። በሐሙስ ዕለት ወመንፈቃ ለዕለት ተወለድሞ ዕለት ተወለድከ፣ 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አለው አዳም። 5 ቀን ተኩል ያለው 5500 ዘመን ነው። በእግዚአብሔር ዘንድ አንዱ ቀን በእኛ 1000፣ የኛ 1000 ዘመን በእግዚአብሔር እንደ አንድ ቀን ነው የሚቆጠረው። አዳምና ሔዋንም ይህንን ተስፋ ይዘው ለ5500 ዘመን ገነት ተዘግታ ነፍሳት ወደ ሲኦል መውረድ ጀመሩ። ዘመኑም ዓመተ ፍዳ ዓመተ ኩነኔ፣ የመከራ የፍዳ ዘመን ይባላል። እግዚአብሔር የተናገረውን የማያስቀር የማያደርገውን የማይናገር እውነተኛ አምላክ ነውና መጣ። ከድንግል ማርያም በድንግልና ተጸንሶ በድንግልና ተወለደ። ትንቢቱ ተፈጸመ። ድንግል ትጸንስ ያለው ኢሳይያስ ተጸነሰ፣ ተፈጸመ አንዱ ትንቢት። ወተወልድ ወልደ ያለው ደግሞ 9 ወር ከ5 ቀን ሲሆናት በቤተልሔም ወለደችው በድንግልና። ይሰደዳል ተብሎ ነበር። 3 ዓመት ከመንፈቅ በሄሮድስ ዘመን ወደ ግብጽና ወደ ኢትዮጵያ ተሰዶ መጣ። ከዚያ በኋላ ተሰዶ ኢትዮጵያንም ሌላውንም ዓለም ባርኮ ተመለሰ። 30 ዓመት ሲሆነው ተጠመቀ። ትንቢቱ ተፈጸመ። ተጠምቆ ወደ ገዳመ ቆሮንቶስ ሄደ። ጾም ጀመረ። አብይ ጾምን ጾመ መድኃኔዓለም ክርስቶስ። አብይ ጾምን የጀመረው ራሱ ነው። እንግዲህ ለሰው ነው ይሁሉ ወደዚህ ዓለም የመጣ ሰውን ለማዳን ነው። የተጠመቀም ለኛ ነው። ቅድም መግቢያዬ ላይ በዓሉም የሰው ነው ጾሙም የሰው ነው ያልኩት ለዚህ ነው። ከዚህ በኋላ መዋዕለ ጾሙን ሲፈጽም ሰይጣን በስስትና በትዕቢት በፍቅረ ነዋይ የተፈታተነው። በስስት ሲፈትነው በትዕግስት ድል ነሳው። በትዕቢት ሲፈትነው በትሕትና፣ በፍቅረ ነዋይ ሲፈትነው በጸሊያ ነዋይ ገንዘብ በመጥላት ድል ነስቶልናል ለሁላችንም። 3 ዓመት ከ3 ወር ወንጌልን አስተማረ፣ ታምራቱን አድርጎ። አሁንም የተነገረው ትንቢት ሲፈጸም በቀራንዮ አደባባይ ተሰቀለ፣ መከራ ተቀበለ፣ እጆቹን እግሮቹን ተቸነከረ፣ 6666 ግርፋት ተገረፈ፣ ምራቅ ተተፋበት፣ መራራ ሐሞት ጠጣ። ሕማማተ መስቀሉን ሁሉ ሲቀበል ውሎ ታምራቱን አድርጎ ፀሐይ ጨለመ፣ ጨረቃ ደም መሰለች፣ ከዋክብት ተረገፉ። 7 ታምራት አደረገ። በ9 ሰዓት ጌታችን ቅድስት ነፍሱን ከቅድስት ሥጋው በስልጣኑ ለየ፣ ሞተ። በ11 ሰዓት ዮሴፍና ኒቆዲሞስ ገንዘው ቀበሩት። በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን አወጣቸው። አዳምና ሔዋን የሰጣቸውን ተስፋ በዕለተ ዓርብ ፈጸመላቸው። ነፍሳት ከሲኦል የወጡ የስቅለት ዕለት ዓርብ ዕለት ነው። አዳምና ሔዋን ከገነት የወጡ ዓርብ ቀን ነው። ቀጠሮን ሳያሳልፍ በወጡባት ሰዓት ቀኗንም ዓርብ ቀን ሳይለውጥ መልሶ ገነት አስገባቸው። ይህን ሁሉ መከራ የተቀበለ አዳምና ሔዋን ለማዳን ለሰው ሲል ነው። በ3ኛው ቀን ነፍሱ ከስጋው ተዋሃደች፣ ተነስቶ መላእክት ትንሣኤውን ለሴቶቹ ለቅዱሳት አንስት ነገሯቸው፣ አበሰሯቸው። የምስራች ጌታ ተነስቷል አሏቸው። የምስራቹን ሐዋርያትም ሰሙ። በዝግ ቤት እንዳሉ ሂዶ ጌታ ሰላም ለእናንተ ይሁን ብሎ ዝግ ቤት በሩ ሳይከፈት እንደተዘጋ ገብቶ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። እነሱ ሌላ ምታት መስሏቸው ሲጠራጠሩ እጄን እግሬን ብሎ እጁን እግሩን አሳያቸው። እጁን እግሩን ዳሰው እሱ መሆኑን አመኑ። የሚበላ ነገር አላቸው አላቸው። ማር ወለላና አሳ ቀረቡለት። ከፊታቸው በልቶ ባርኮ ሰጣቸው። ትንሣኤን እነሱ ጋር አብሮ ዋለ እና ጾሙ
የጾሙ 40 ቀን ነው። እኛ 55 ቀን እንጾማለን። ሐዋርያት የጌታን ጾም ሲጾሙ ቅዳሜና እሁድን እያወጡ ነው። ጌታ ሁሉንም ቅዳሜንም እሁድንም 40ውን ቀን እህል ሳይቀምስ ነው የጾመበት። ሐዋርያት ግን ቅዳሜና እሁድ መጾም ስለማይገባ የቅዳሜና እሁድን ቀን አውጥተው 15 ቀን ሲቀነስ 15 ቀን ስለሚጨመር 55 የምንጾመው የቅዳሜና የእሁድ ትክ ተጨምሮበት ነው እንጂ ጌታ የጾመ 40 ቀን ነው። ስለዚህ አጽዋማቱ በዓላቱ ለኛ ነው። የተሰቀለ ለኛ ነው። የሞተ የተቀበረ ለኛ ነው። የተነሳም ለኛ ነው። በሱ ትንሳኤ እኛም እንድንነሳ ትንሳኤያችን ነግሮናል እና የሰሙነ ሕማማቱ ስርዓት ቤተክርስቲያናችን 5ቱን ቀን የ5500 ዘመን መታሰቢያ ብላ ነው የምታከብረው። ጌታችን ከመወለዱ በፊት ሁሉም ነገር አልነበረም። ጥምቀት የለም፣ ፍትሐት የለም፣ መስቀል የለም፣ ቅዳሴ የለም፣ ቡራኬ የለም። ጌታ ስላልተሰቀለ ይህን ለማስታወስ በሐዲሱ የሚፈጸመው ስርዓት አይፈጸምም። የብሉዩ የሚነበቡት መጻሕፍት እየተነበቡ በስግደት በጾም በዓሉ ይከበራል እስከ ትንሣኤው ድረስ ማለት ነው። ተሰቅለ ሀመ በእንቲአነ ሞተ ተቀብረ በእንቲአነ ተንሥአ በእንቲአነ ይላሉ መጻሕፍት። የተጸነሰ የተወለደ የተጠመቀ የጾመ የተሰቀለ የሞተ የተቀበረ የተነሳ